ከእርግዝና ጋር ተያይዞ የሚከሰት የደም ግፊት መድኃኒቶቹ ምን ምንድን ናቸው ብለን ብናይ ደግሞ ማግኔዥየም ሳልፌት የሚባል በክንድ የሚሰጥ መርፌ ሲሆን በተጨማሪም የተለያዩ የደም ግፊት አይነቶች ይኖራሉ። ይሄ ማግኔዥየም ሳልፌት የሚባለው መርፌ ለ24 ሰዓት የሚሰጥ ሲሆን ከዛ በኋላ የደም ግፊት ልኬቱ የላይኛው 160 እና ከዛ በላይ የሚሆን ከሆነ የታችኛው 110 እና ከዛ በላይ የሚሆን ከሆነ የተለያዩ የደም ግፊት መድኃኒቶች በመስጠት ማስተካከል ይቻላል። የደም ግፊት መድኃኒት የሚሰጠው የደም ግፊት ልኬቱ ታርጌት ሌቭል ወይም ደግሞ የላይኛው ከ140 እስከ 155 እንዲሆን በተጨማሪም የታችኛው ደግሞ ከ90 እስከ 105 ባለው ሬንጅ እንዲሆን የደም ግፊት መድኃኒት ይሰጣል። ማግኔዥየም ሳልፌት የሚሰጠው በዋናነት የደም ግፊትን ለማውረድ ሳይሆን ኢክላምሻ ወይም ደግሞ አጠቃላይ የሆነ የሰውነት ማንቀጥቀጥ እንዳይፈጠር ለመርዳት ነው የሚሆነው። ማግኔዥየም ሳልፌት እናትየው ሆስፒታል ከገባች ውስጥ ለ24 ሰዓት የሚሰጥ ሲሆን በተጨማሪም ልጅ ከወለደች በኋላ ለ24 ሰዓት ይሰጣል።